ኦርቢት ሬዲዮ ኔትወርክ የመረጃ ምህዋር የማህበረሰብ ድምጽ። ሰላም ውድ ተከታታዮቻችን፣ አንድ ሰው አልኮሊዝም ችግር ኖሮበት የመጠጥ ሱስ ማለት ነው። አልኮሊዝም ትተሽ ማትተዩ ዛሬ ተውኩት ስቲ ነገ ተመልሶ የሚመጣ የሰዎችን ጤና የሚያቃውስ ቤተሰብ የሚያፈርስ ከቁማር ሱስም የባሰ ማለት ነው። በዚህ ችግር የተጠቁ ሰዎች የመጀመሪያው ሱሰኛ ነኝ ብሎ ማመን። ማንኛውም ሱስ ሊሆን ይችላል፣ ሶሻል ሚዲያ ሊሆን ይችላል፣ ፊልም ማየት ሊሆን ይችላል፣ ብዙ የተለያዩ ሱሶች አሉ። ከሱሱ መውጣት ትፈልጊያለሽ? መጀመሪያ ሱሰኛ ነኝ ብለሽ እመኚ። ከዚህ ሱሴ ደግሞ ለመውጣት የሰው ገዛ ያስፈልገኝ ብለሽ ማመን። ሶስተኛው ለመለወጥ መወሰን። ከዛ በኋላ ራስሽን አሰስ ማድረግ። ምን ያህል አመት ነው ይሄን ሱስ የተጠቀምኩት? እዚህ ነገር ሱሰኛ በመሆኔ በህይወቴ ምን አጣው? ከጤና አንፃር ሊሆን ይችላል፣ ከማህበረሰባዊ ግንኙነት ሊሆን ይችላል፣ ከትዳር ሊሆን ይችላል፣ ከጓደኝነት፣ ከስራ ምን አጎደለብኝ? ምን አገኘው? ምን አጣው በዚህ ሱስ ብለሽ ራስሽን መገምገም። ኦርቢት ሬዲዮ ኔትወርክ የመረጃ ምህዋር የማህበረሰብ ድምጽ።